ከመከራው ውሃ የተረፈ ከኤዶም ገነት የተጨለፈ የቃል ኪዳኗን መርከብ ያንሳፈፈ ፍጥረቱንም ሁሉ ያተረፈ ሐይቅ ነው። በልብ አምሳያ የተሰራ ከልብ የመነጨ ሃይማኖት፣ እምነት፣ ታሪክ፣ ትውፊት፣ አርቆ አሳቢነትና ደግነትን አቅፎ ይዟል። ምንጩ ከኤዶም ገነት የሚወርደው ጊዮን በላዩ ላይ ይሄዳል። ጣና በኢትዮጵያ ትልቁ ሐይቅ ነው። አጠቃላይ ስፋቱ 695885 ሄክታር ነው። ከሰሜን እስከ ደቡብ ያለው የሐይቁ ርዝመት 85 ኪሎ ሜትር ሲቃረብ ከምስራቅ ወደ ምዕራብ ያለው ስፋቱም 66 ኪሎ ሜትር ተገምቷል። ጣና በፈረንሳይ መዲና ፓሪስ ከሰኔ 1 ቀን እስከ ሰኔ 5 ቀን 2007 ዓ.ም ጉባኤውን ያካሄደውና የብዙሃ ሕይወት ጉዳይን የሚመረምረው ዓለም አቀፍ ምክር ቤት ጣና ሐይቅን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህር ድርጅት ዩኔስኮ በያዘው ብዝሃ ሕይወት ክምችት በቅርስነት መዝግቦታል። ጣና ሐይቅ በጥንታዊው ቋንቋ ግዕዝ አገላለጽ ጻና ሐይቅ ይባላል። ድንግል ማርያም በገዳሙ የነበራትን ቆይታ አጠናቃ ስትመለስ ጻና በደመና ጫናት የተባለው በጊዜ ብዛት ለአሁኑ የሐይቁ መጠሪያ ስም ጣና መሰረት ሆኖታል ነው የሚባለው። ጣና ምድረ ጥፋት ውሃ በጠፋች ጊዜ ዘር እንዲያተርፍ ቃል ኪዳኗ የተሰጠው የኖህ መርከብ ማያ አይሃ መጉደል ሲጀምር በ7ኛው ወር ከወሩም በ27ኛው ቀን በአናቱ ላይ ያረፈበት ታላቅ ሐይቅ ነው። የኖህ መርከብ ያረፈበትን አራራት ተራራ በጣና ራስጌ ዘጌ የዩጋንዳ ተክለ ሃይማኖት ቤተክርስቲያን ላይ ይገኛል። በክርስቶስ ልደት ገደማ ስለ ግብጽ ብዙ ምርምር ያደረገው ስትራቦ አባይ ኢትዮጵያ ውስጥ ከሚገኙ ትልቅ ሐይቅ እንደሚነሳ ያውቅ ነበር ይባላል። የሐይቁን ስምም ስትራቦ ሴቦ ብሎታል። የሁለተኛው ዘመን የግብጽ መልክዓ ምድር ተመራማሪ ገላውዲዮስ ደግሞ ኮሎ ይለዋል። የአቶናዊ ድራማ ጸሐፊ አስክለስ መዳብ የተቀባው ሐይቅ የኢትዮጵያ ጌጥ ብሎታል። ባለቅኔው ሆሜርም ከሌሎች የተለየና ጥርት ያለ የውሃ ባለቤት ነው ብሎ ጠርቶታል። ከ3000 ዓመት በፊት የቅድስት ድንግል ማርያም ምሳሌ የሆነችው ታቦተ ጽዮን ቀዳማዊ ምኒልክ ከ318 ሌዋውያን እና ከ12 ነገደ እስራኤል ጋር ይዞ ወደ ኢትዮጵያ በመጣ ጊዜም ያረፈችው ጣና ቂርቆስ ገዳም ላይ ነው። ዛሬም ጣና ቂርቆስ 4518 ዓመተ ምህረት ጀምሮ መስዋዕተ ኦሪት ይቀርብበት የነበረው 4 ማዕዘን ቅርጽ ያለው ናቱ ላይ እንደ ሙቀጫ የተቦረቦረው ድንጋይና የኦሪት የብረት መስዋዕት ማቃጠያ በስፍራው ይገኛል። ከታቦቱ ጽዮን ጋር የመጣው ሊቀ ካህናቱ አዛሪያስ ጣና ቂርቆስ ገዳም ላይ ነው የተቀበረው። ከ3000 ዓመት በፊት የቅድስት ድንግል ማርያም ምሳሌ የሆነችው ታቦተ ጽዮን ባረፈችበት ጣና ቂርቆስ ገዳም በአንደኛው መክዘ ሄሮዶስ ጌታን ሊገድል በፈለገ ጊዜ ቅድስት ድንግል ማርያም ከልጇ ከዮሴፍና ከሰሎሜ ጋር 3 ወር ከ10 ቀን የተቀመጠችበት ቦታ ነው። ጣና በአጠቃላይ በውስጡ ከ37 በላይ ደሴቶች ሲኖሩት 27 ገዳማትን አቅፎ ይዛል። ገዳማቶች በ14ኛው ምዕተ ዓመት አቡነ መድኃኒ እግዚእ ባመነኮሳቸው 7ቱ ከዋክብት ተብለው በሚጠሩት ቅዱሳን አባቶች የተመሰረቱ ናቸው። ከገዳማቶች መካከልም ደብረ ማርያም ክቡራን ገብርኤል፣ ኦራ ኪዳነ ምሕረት፣ መዓል ዘጌ ጊዮርጊስ፣ አቡነ በትረ ማርያም፣ አዝዋ ማርያም፣ ደጋ እስጢፋኖስ፣ ዩጋንዳ ተክለ ሃይማኖት፣ ናርጋ ስላሴ፣ ደብረ ሲና ማርያም ይገኙበታል። ከተሉን ይወዳርቱ
ትክክለኛ የመረጃ መንገድ ነው። እርስ በርሳችን እንደ ቤተሰብ ይከተል ወዳችን